ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ ዋና ዋናዎቹን። አይቀሬው ጦርነት በራችን ላይ ቆሟል። የኢትዮጵያ መከላከያ ሰራዊት ጀነራሎችን በተደጋጋሚና በተከታታይ ተዘጋጁ እንፍጠን እያሉ ነው። ትናንት ፊልድ ማርሻሉ ሳይቀድሙን መፍጠን አለብን ሲሉ፣ አሁን ደግሞ ጠፍተው የከረሙት ምክትል ኢታማዦር ሹም ጀነራል አበባው ታደሰ በሁሉም ዘርፍ ዝግጁ እንሁን ብለዋል። በመረጃችን ይዘነዋል። በምስራቅ አፍሪካ የፖለቲካ ሰማይ ስር የተዳፈነው እሳት ሊንቀለቀል ጫፍ ደርሷል። የኢትዮጵያና ሶማሌላንድ የባህር በር ስምምነትን ተከትሎ ሶማሊያና ግብጽ የፈጠሩትን አዲስ ጥምረት ነገሮችን ወደ አደገኛ ደረጃ አሸጋግሮታል። አሁን ከሞቃዲሾ ፕሬዝዳንታዊ ቤተ መንግስት ቪላ ሶማሊያ አካባቢ ሾልኮ የወጣ አንድ ሚስጥራዊ መረጃ ቀጠናው ወደማይቀረው የውክልና ጦርነት እየገባ መሆኑን አረጋግጧል። ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የሶማሊያ ደህንነት ባለስልጣን ለውጭ ሚዲያዎች በሰጡትና እጅግ በታፈነ ሁኔታ እየተሰራጨ ባለው መረጃ መሰረት የግብጽ ልዩ የጦር አማካሪዎችና ዘመናዊ የጦር መሳሪያዎች በድብቅ ሞቃዲሾ መግባት ጀምረዋል። ጦርነቱም ሊፈነዳ ከጫፍ ደርሷል ብለዋል። ታደምጡታላችሁ። አሜሪካ በወልቃይት ምን እያጠነጠነች ይሆን? በኢትዮጵያ ፖለቲካ ውስጥ እጅግ አነጋጋሪና አደገኛ ከሚባሉት ጉዳዮች አንዱ የሆነው የወልቃይት ጉዳይ አሁን ላይ አዲስና ውስብስብ ምዕራፍ ላይ ደረሰ ይመስላል። የቀድሞ የህወሓት ቁልፍ ሰውና አሁን ላይ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ሆነው የተሾሙት አቶ ጌታቸው ረዳም ከአሜሪካው የኢትዮጵያ አምባሳደር ጋር በመሆን ወደ ወልቃይት ማቅናታቸው ተሰምቷል። ይህ ጉዞ ቀደም ሲል ውጥረት በነገሰበት አካባቢ ላይ ከፍተኛ ፖለቲካ ትኩሳትን ጭሯል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን ትቆዩን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናመራለን። በምስራቅ አፍሪካ የፖለቲካ ሰማይ ስር የተዳፈነው እሳት ሊንቀለቀል ጫፍ ደርሷል። የኢትዮጵያና ሶማሌላንድ የባህር በር ስምምነትን ተከትሎ ሶማሊያና ግብጽ የፈጠሩት አዲስ ጥምረት ነገሮችን ወደ አደገኛ ደረጃ አሸጋግሮታል። አሁን ከሞቃዲሾ ፕሬዝዳንታዊ ቤተ መንግስት ቪላ ሶማሊያ አካባቢ ሾልኮ የወጣው አንድ ሚስጥራዊ መረጃም ቀጠናው ወደማይቀረው የውክልና ጦርነት እየገባ መሆኑን አረጋግጧል። ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የሶማሊያ ደህንነት ባለስልጣን ለውጭ ሚዲያዎች በሰጡትና እጅግ በታፈነ ሁኔታ የተሰራጨ ባለው መረጃ መሰረት የግብጽ ልዩ የጦር አማካሪዎችና ዘመናዊ የጦር መሳሪያዎች በድብቅ ሞቃዲሾ መግባት ጀምረዋል። ባለስልጣኑ በምስክርነታቸው እንደተናገሩት ነገሩ የዲፕሎማሲ ጫና ብቻ አይደለም፣ እየተዘጋጀን ያለነው ለከባድ ግጭት ነው። የግብጽ መኮንኖች የሶማሊያን ሰራዊት ለማሰልጠንና የኢትዮጵያን እንቅስቃሴ ለመገደብ የሚያስችል የላቀ መከላከያ ስርዓት ለመዘርጋት በከተማዋ ምስጢራዊ ቦታዎች ተመድበዋል። ይህ የውስጥ አዋቂ ምስክርነት እንደሚያሳየው የሶማሊያ መንግስት የኢትዮጵያ የባህር በር ጥያቄ ለመመከት የውጭ ኃይሎችን በቀጥታ ወደ ሜዳ እያስገባ ነው። ይህ እርምጃ የኢትዮጵያን ጠንካራ ምላሽ ሊያስከትል እንደሚችል የሚታወቅ ሲሆን ኤርትራም በዚህ ጥምረት ውስጥ እጇን ማስገባቷ ነገሩን ይበልጥ አወሳስቦታል። ባለስልጣኑ ሲያጠቃልሉ ህዝቡ ሰላም መስሎ ተኝቷል፣ እኛ ግን ባሩ ላይ ተቀምጠን ክብሪት እየጫረን ነው ብለዋል። ወደ ቀጣይ መረጃችን ስናል አሜሪካ በወልቃይት ምን እየጠነሰሰች ይሆን? በኢትዮጵያ ፖለቲካ ውስጥ እጅግ አነጋጋሪና አደገኛ ከሚባሉ ጉዳዮች አንዱ የሆነው የወልቃይት ጉዳይ አሁን ላይ አዲስና ውስብስብ ምዕራፍ ላይ እየደረሰም ይመስላል። የቀድሞ የህወሓት ቁልፍ ሰውና አሁን ላይ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ሆነው የተሾሙት አቶ ጌታቸው ረዳም ከአሜሪካው የኢትዮጵያ አምባሳደር ጋር በመሆን ወደ ወልቃይት ማቅናታቸውም ተሰምቷል። ይህ ጉዞ ቀደም ሲል ውጥረት በነገሰበት አካባቢ ላይ ከፍተኛ የፖለቲካ ትኩሳትን ጭሯል። ጉዳዩን ይበልጥ ውስብስብ የሚያደርገው ደግሞ ከመጪው ብሔራዊ ምርጫ ጋር ተያይዞ በመንግስትና በህወሓት መካከል የተፈጠረው ፍጥጫ ነው። የፌዴራሉ መንግስት በትግራይ ክልል ምርጫ እንደሚካሄድ በይፋ ቢገልጽም የህወሓት ቃል አቀባይ ግን እንደ ሀገር አቀፍ ፓርቲ በህጋዊነት እውቅና እስካልተሰጠው ድረስ ምንም አይነት ምርጫ በትግራይ አይካሄድም በማለት ግልጽ አቋም ይዟል። ይህ በሁለቱ ወገኖች መካከል ያለው የህግና የፖለቲካ ፍጥጫ የጌታቸው ረዳን ጉብኝት ለየት ያለ ትርጉም እንዲሰጡ አድርጎታል። ወልቃይት በታሪክም ሆነ በቅርብ ጊዜው ግጭት እጅግ
አወዛጋቢ ስፍራ መሆኑም ይታወቃል። ህወሓት አካባቢውን በኃይል ለመያዝ ጥረት ሊያደርግ ይችላል የሚሉ ስጋቶች ባሉበት በዚህ ወቅት እንዲህ ያለ የከፍተኛ ባለስልጣናት ጉብኝት መደረጉ ከጀርባ ምን እየተሰራ ነው የሚል ጥያቄ ማስነስቷል። በአንድ በኩል መንግስት ሰላም ለማስፈንና ምርጫ ለማካሄድ ጥረት እያደረኩ ነው ሲል፣ በሌላ በኩል ደግሞ ወልቃይት ላይ ያለው ይገባኛል ጥያቄና የኃይል እንቅስቃሴ ነገሮችን ወደ ከፋ ግጭት ሊወስዳቸው እንደሚችል ይገመታል። አሜሪካ አምባሳደር በዚህ ጉዞ ላይ መገኘታቸው ደግሞ የውጭ ኃይሎች በዚያ አወዛጋቢ ጉዳይ ላይ ያላቸውን ፍላጎትና ተጽዕኖ በግልጽ የሚያሳይ ነው። ይህ የጌታቸው ረዳ ጉዞ በክልሉ ላይ ያለውን ወታደራዊ ውጥረት ከማርገብ ይልቅ በህወሓትና በመንግስት መካከል ያለውን ቁርጥራጭ ግንኙነት ይበልጥ ሊያሻክረው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹም ይገኛሉ። የወልቃይት ዕጣ ፈንታና የትግራይ ምርጫ ጉዳይ የኢትዮጵያን ቀጣይ ሰላም የሚወስኑ ወሳኝ ነጥቦች መሆናቸው ግልጽ ነው። እኛም እንደ ገበታ ሚዲያ ይህንን እጅግ አነጋጋሪና አሳሳቢ ጉዳይ በቅርበት የተከታተልን መረጃዎችን የምናደርሳችሁናል። በዚህ አደገኛና ውስብስብ ሁኔታ ላይ እናንተ ምን ትላላችሁ? የጌታቸው ረዳ ጉዞና የህወሓት ምርጫ እምቢተኝነት ወዴት ያምራል? ሀሳባችሁ በኮሜንት እያጋራችሁን በዚሁ ወደ ቀጣይ ጉዳይ እናልፋለን። አይቀሬው ጦርነት በራችን ላይ ቆሟል። የኢትዮጵያ መከላከያ ሰራዊት ጀነራሎችን በተደጋጋሚና በተከታታይ ተዘጋጁ እንፍጠን እያሉ ነው። ትናንት ፊልድ ማርሻሉ ሳይቀድሞን መፍጠን አለብን ሲሉ አሁን ደግሞ ጠፍተው የከረሙት ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ በሁሉም ዘርፍ ዝግጁ እንሁን ብለዋል። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በዛሬው ዕለት በአንድ ስብሰባ ላይ ታይተዋል። በስብሰባው ላይ የሰጡት አስተያየትም ትኩረት ሳቢ ሆኗል። ካሁኑ መዘጋጀት አለብን ብለዋል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያው ማብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባል በማለት መልእክት አስተላልፈዋል። በትናንትናው ዕለት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸው ዘግበን ነበረ። በተመሳሳይ በዛሬው ዕለት ጀነራል አበባው ታደሰ ካሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክት አስተላልፈዋል። ጀነራሉ ቀጥሎም መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለመገናኛ የትኛውንም የውጊያ ስምሪት ማሰብ ከቶንም ቢሆን አይቻልም ማለትም አክለዋል። በዚሁ ስብሰባ ላይ የተገኙት የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናንት ጀነራል መሰለ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን አንስተው በተለይም አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ለማፍራት ተከታታይ ስልጠናዎች መስጠታቸውን ገልጸዋል። የንብረት አያያዝን ከማዘመን ባለፈም አዳዲስ ትጥቆችን ከሰለጠነ የሰው ኃይል ጋር የማመጣጠን ስራ በትኩረት እየተከናወነ መሆኑን አስረድተዋል። የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጀነራል አዶኛ ደሬሳ ዘርፉን ከወቅቱ የጦርነት ባህሪ ጋር ለማስማማት ሰፊ የሪፎርም ስራዎች እየተከናወኑ መሆኑን አስረድተው በተለይም ከዚህ ቀደም በእጅ ሲሰሩ የነበሩ ሚስጥራዊ ስርዓቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየራቸውን የመረጃ ልውውጡን ፈጣንና አስተማማኝ ማድረጉን አንስተዋል። እነዚህ ሁሉ ዝግጅቶች፣ ስብሰባዎችና መግለጫዎች የጦርነቱን አይቀሬነት የሚያመላክቱ ናቸውም ተብሏል። ኢትዮጵያ በታሪኳ አንድም ሀገር ወራ አታውቅም። ሊወሯት የመጡትን ደግሞ አሳፍራ መመለስ ልማዷ ነውና አሁንም ያንኑ የአባቶቻችን ገድል ለማስቀጠል መዘጋጀቱንም የሚበጅ ይመስላል ብለዋል። ወደ ቀጣዩ መረጃችን እናመራለን። ኤርትራ የኢትዮጵያ መንግስት ጦርነት ስለመጀመር ሰበብ እየፈለገ ነው ስትል ከሰሰች። የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን እያስኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ወንጀላም ለሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥቷል። የብልጽግና መንግስት ለሁለት ዓመታት ያህል ጦርነት ለመጀመር ሲያደርግ ለነበረው መቁነጥነጥ ሐሰተኛ ባንዲራውን እያውለበለበ ነው። የኢትዮጵያ ፌዴራል ፖሊስ ረቡዕ ዕለት በወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለትም ወንጅሏል። ፌዴራል ፖሊስ ጥር 6 ቀን 2018 በወጣው መግለጫ ከ16000 በላይ የተለያዩ የጦር መሳሪያም ጥይቶችን በቁጥጥር ስር መዋሉን ገልጿል። የኤርትራ መንግስት ግን ይህንን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሏል። የፌዴራል ፖሊስ ውንጀላን ተከትሎ ምላሽ ሰጡት። የኤርትራ ማስታወቂያ ሚኒስቴር ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ሲሉም የከሰሱት ፌዴራል ፖሊስ በቁጥጥር ስር የዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል እየተላኩ ናቸው በማለትም ከሷል። ተያዙ የተባሉት
ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውንም አመልክቷል። ፖሊስ በስውር የተላኩ ያላቸውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውንና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበረ። ጥይቶቹን ሲያጓጉዙ ተይዘዋል የተባሉ ተጠርጣሪዎች ላይ ፖሊስ ያደረግኩ ባለው ምርመራ ጥይቶቹን በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀለ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩ ተናግረዋል ብለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩን በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ነው ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችንን ጥረት እያደረግን ነው። የእነሱ አካሄድ ግን ይመስለኛል ወደዚያ የሚያመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትንም ወንጅለዋል። የኢትዮጵያ መንግስት ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማም ይህ የመጀመሪያው አይደለም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ ሳምንት መጀመሪያ ላይ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ብልጽግና መንግስት በራሱ ሀገር ህዝቦች ላይ ጦርነት አውጇል ብለዋል። እዚሁ ቃለ ምልልስ ላይ ኤርትራ ጦርነት እንደማትፈልግ የተናገሩት ፕሬዝዳንቱ ነገር ግን አገራችንን እንዴት መከላከል እንዳለብን እናውቃለን ብለዋል። ኢትዮጵያና ኤርትራ ከዚህ በፊት በድንበር ይገባኛል ጥያቄ የተነሳ ለ2 ዓመት ደም አፋሳሽ ውጊያ አካሂደውም ነበረም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ሰላም በመውረዱ ጠቅላይ ሚኒስትሩ የሰላም ኖቤል ተሸላሚ ነበሩ። በሰሜን ኢትዮጵያ የፌዴራል መንግስቱና ከህወሓት ጋር የገባውን ጦርነት ተከትሎ በጋራ የዘመቱት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት በኋላ በመካከላቸው መቃቃርም ተፈጥሯል። ጠቅላይ ሚኒስትር አብይ አህመድ የባህር በር ማግኘት የሉና ጉዳይ ነው ማለታቸውን ተከትሎ የሀገራቱ ግንኙነት እየተካረረ መጣ። ኤርትራ በአውሮፓውያኑ 1991 ነጻነቷ ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆናም ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረገው ቆይታም የብልጽግና የቀይ ባህር ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት ማለታቸው ይታወሳል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮን እና ሌሎችንም የጦር መሳሪያዎች እያስገቡ እንደሆነም ጠቅሰዋል። ፌዴራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር ነው ብለዋል። በመጨረሻም በቀዝቃዛው ጦርነት ወቅት የሶቪየት ህብረት የጦር ሰፍ የነበረው ታሪካዊ የበርበራ ወደብ እስራኤል በቅርቡ ለሶማሊላንድ የሰጠችውን እውቅና ተከትሎ ወደ ዓለም አቀፍ የኃይል ሽኩቻ ማዕከልነት መቀየሩ አንድ አዲስ ትንታኔ ያመላክታል። ሳሚያ መሐመድ የተባሉ ተመራማሪ በወጡት ትንታኔ እስራኤል ባለፈው ወር ለሶማሊላንድ የሰጠችው ሙሉ እውቅና ለቀጠናው ያልተጻፈ አዲስ ምዕራፍ የከፈተና የበርበራን የወደፊት ዕጣ ፈንታ አጣብቂኝ ውስጥ የከተተ መሆኑን አመልክቷል። እንደ ትንታኔ የበርበራ ወደብ ስትራቴጂካዊ ጠቀሜታ ከጊዜ ፖለቲካ የዘለለ ነው። ወደቡ ከየመን የባህር ዳርቻ 160 ማይል ርቀት ላይ የሚገኝ ሲሆን ከ12 እስከ 15 በመቶም የሚሆነው የዓለም ንግድ የሚተላለፍበትን የባብ ኤል ማንዴብ ወሽመጥ ለመቆጣጠር ወሳኝ ቦታ ላይ ተቀምጧል። በተጨማሪ በአፍሪካ ረጅሙ የአውሮፕላን ማረፊያ ያለው ሲሆን ይህ መሰረተ ልማት ቀደም ሲል ለሶቪየት ጦር አልፎም ለአሜሪካና የስፔስ ሻትል ማረፊያነት ታጭቶ የነበረ መሆኑ ቦታውን ወታደራዊ ፋይዳው የጎላ እንዲሆን አድርጎታል። እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያ የተባበሩት መንግስታት አባል ሀገራት መሆኗ ለአርጌሳም የ35 ዓመታት የዲፕሎማሲ ድል ቢሆንም አብሮት ይዞት የመጣው አደጋ ግን ቀላል አይደለም። ሪፖርቱ እንደሚያብራራው እስራኤል በበርበራ መገኘቷ የሁቲም ታጣቂዎችን ለመቆጣጠርና የስለላ መረብ ለመዘርጋት እድል ይሰጣታል። ነገር ግን ይህ እርምጃ ሁቲዎችና አጋሮቻቸው የኤደን ባህረ ሰላጤ ለእስራኤል ምቹ አይደለም በሚል ጥቃት እንዳይሰነዝሩ ሊገፋፏቸው እንደሚችል ተጠቁሟል። እንዲሁም በጋዛው ጦርነት ምክንያት በሙስሊሙ ዓለም ተቀባይነቷን የቀነሰውን እስራኤልን መከተል ሶማሌላንድን ከሌሎችም የአፍሪካና የአረብ
አረብ ሀገራት ሊያነጣጥራት እንደሚችልም ተተንብየዋል። የእስራኤል ውሳኔን ተከትሎ የሶማሊያ ፌዴራል መንግስት ጉዳዩን የሉዓላዊነት ጥሰት ሲል ያወገዘው ሲሆን ከተባበሩት መንግስታት የጸጥታው ምክር ቤት 15 አባላቱም 14ቱ እንዲሁም የአፍሪካ ህብረት እውቅናውን ተቃውመዋል። በሌላ በኩል የሶማሌላንድ መንግስት በምስራቃዊ የግዛቱ ክፍል ላይ ተቀባይነት አናሳ መሆኑን ጠንካራ የውጭ ኃይሎች እንደ እስራኤልና አሜሪካ ድጋፍ ማግኘቱ የውስጥ የእርስ በርስ ግጭት ሊቀሰቅስ እንደሚችል የትንታኔው ጸሐፊ አስጠንቅቀዋል። በርበራ ሁሌም በሁለት ምርጫዎች መካከል ትገኛለች። አንደኛው የተባበሩት አረብ ኤምሬቶች ዲፒ ወርልድ እያለማው እንዳለው አይነት የኢኮኖሚ ማዕከል ሆኖ መቀጠል ሲሆን፣ ሁለተኛው ደግሞ የውጭ ኃይሎች እስራኤል፣ አሜሪካና ቱርክ እንዲሁም ሌሎች የሚናቆሩበት የውክልና ጦርነት አውድማ መሆን ነው። የውጭ ባንዲራዎች ሲመጡ ኢንቨስትመንት ብቻ ሳይሆን የግጭት ዘርም አብረው ይዘው ይመጣሉ ሲል ትንታኔው በስጋት ደምድሟል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ጥንቅር የተከታተላችሁትን ይመስል ነበረን። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ሆኑ። ጤና ይስጥልን።